ዛሬው ቪዲዮ በጣም አሪፍና ምርጥ ስለሆነው ከኢትዮጵያ ንግድ ባንክ በቴሌብር እና በአቢሲኒያ ባንክ ክፍያ ስለሚፈጽመው ብዙ ኢትዮጵያውያን ያልጀመሩት ኒኪ ላይቭ አፕሊኬሽን በሚገባ ከመጀመሪያው እስከ መጨረሻው ድረስ አስረዳችኋለሁ ማለት ነው። ይህንን ቪዲዮ ለእናንተ ግልጽ እንዲሆንላችሁ በማሰብ ከስቴፕ 1 እስከ ስቴፕ 6 በሚል ንዑስ ርዕስ ተከፍሏል። የመጀመሪያው ስቴፕ 1 እንዴት አፕሊኬሽኑን እናገኝ፣ ስቴፕ 2 አፕሊኬሽኑ ላይ እንዴት እንመዝገብ፣ ስቴፕ 3 አካውንታችን እና የአፑ ስታይል ወይም ኢንተርፌስ ምን ይመስላል፣ ስቴፕ 4 ላይቭ አገባብና የፊት አሻራ አሰጣጥ፣ ስቴፕ 5 የምንሰራቸው ታስክ እና ስራዎች ምንድን ናቸው፣ ስቴፕ 6 እና የመጨረሻው ደግሞ ሃው ቱ ኢንቫይት ፍሬንድስ ወይም እንዴት አድርገን ልጆችን ኢንቫይት ማድረግ እንችላለን የሚለው ማለት ነው። እኛ ኢንቫይት በማድረጋችንስ ምን እናገኛለን ወይም ደግሞ ምን እንጠቀማለን ነው። ስቴፕ 1 ላይ አፕሊኬሽኑን እንዴት እናገኛለን ካላችሁ ከኔ ቴሌግራም ወይ ከዚህ ቪዲዮ ዲስክሪፕሽን ላይ ሁለተኛው ከዚህ ቪዲዮ ኮሜንት መስጫ መጀመሪያ ቦታ ላይ፣ ሶስተኛ በዚህ ቴሌግራም አድራሻ ላይ ማግኘት ትችላላችሁ። ስቴፕ 2 አፕሊኬሽኑ ላይ እንዴት እንመዘገባለን የሚለው ነው። ወደ ቴሌግራም አካውንታችን ገባና ለማለት ነው። እንደምትመለከቱት የመጀመሪያው አማራጭ በሳይን ኢን ዊዝ ጉግል፣ ኛው አማራጭ ደግሞ በሳይን ኢን ዊዝ ፌስቡክ ወይም በፌስቡክ፣ ሶስተኛው አማራጭ ደግሞ እዚህ ጋር እንደምትመለከቱት በሰርክል የምትታይን በስልክ ቁጥራችን ማለት ነው። በስልክ ቁጥራችን ነገር ግን እኔ ሪኮመንድ ማድረጋችሁ በዚህ በመጀመሪያው በጉግል አካውንታችሁ እንድትከፍቱት ነው ማለት ነው። ምክንያቱም በኋላ ላይ ወይ በፌስቡክ ወይ በስልክ ቁጥር ከከፈታችሁት በኋላ አካውንታችሁን ልታጡ ስለምትችሉ ወይም ደግሞ ፓስወርዳችሁ ወይም ደግሞ የሆነ አካውንታችሁ ሊጠፋባችሁ ስለሚችል፣ ስለዚህ እኔ ሪኮመንድ ማድረጋችሁ በመጀመሪያው ሳይን ኢን ዊዝ ጉግል በሚለው ነው ማለት ነው። አሁን በጉግል አካውንታችን የከፈትን እናያለን ማለት ነው። እዚህ ጋር አካውንት ኢሜል አካውንት ምረጥ እያለኝ ነው። ስለዚህ እኔ በአንዱ ኢሜል አካውንቴ እንትን እላለሁ ማለት ነው። ስለዚህ ልክ ወደ እንደዚህ አይነት ኢንተርፌስ ያመጣኛል ማለት ነው። ልክ ወደዚህ ኢንተርፌስ ከመጣን በኋላ እዚህ ጋር እንደሚያሳየን ከሆነ ፕሮፋይል ፒክቸራችን መቀየር አለብን፣ ወይም ግዴታ አይደለም ግን መቀየር እንችላለን። ከታች ደግሞ እንደምናየው እዚህ ጋር ከታች ደግሞ እንደምታዩት ምንድነው እዚህ ጋር ስማችንን እስከ ሙሉ ስማችንን፣ እዚህ ጋር ደግሞ የተወለድንበትን በርዝ ኦፍ ዴት እናስገባለን። እዚህ ጋር ደግሞ ወይ ወንድ ከሆንን በወንድ እንትን እንላለን፣ ሴት ከሆንን ደግሞ በሴት እንከፍታለን ማለት ነው። ወንዱ ናችሁ በሴት ከከፈታችሁ አካውንቱ የሆነ ቀን የፊት አሻራ ስትሰጡ ባን ያደርጋባችሁና አካውንታችሁን እስከምን መጨረሻው ልታጡ ትችላላችሁ። ስለዚህ ወንድ የሆናችሁ በወንድ ክፈቱ፣ ሴት የሆናችሁ ደግሞ በሴት ክፈቱ ማለት ነው። ስለዚህ እዚህ ጋር ምን እንለዋለን አማኑ፣ እዚህ ጋር ደግሞ የተወለድንበትን ዓመተ ምህረት እንጽፋለን ማለት ነው። ከ18 ዓመት በላይ መሆን አለበት ግዴታ። እናንተ ከ18 ዓመት በላይ አድርጋችሁ ሙሉት። እኔ ለምሳሌ 1999 እለዋለሁ። ቀን 2 ደን ትሉታላችሁ። እኔ አሁን ወንድ ስለሆንኩ በሜል ነው ማለት ነው የምከፍተው። ከዛ ኔክስት ስንለው አፍተር ሰብሚሽን ጀንደር ካንኖት ቢ ሞዲፋይድ፣ ከአፍተር ከሰብሚሽኑ በኋላ ጾታችን ትክክል ካልሆነ ሞዲፋይድ አንሆንም ማለት ነው። ስለዚህ ደን እንለዋለን። እዚህ ጋር የሚመጡላችሁን ሰዎች ግዴታ አይደለም ፎሎ ማድረግ ካልፈልጋችሁ ስኪፕ ማለት ትችላላችሁ። እዚህ ላይ ይቺ የምትመለከቱትን ስኪፕ ብላችሁ ትወጣላችሁ ማለት ነው። ኦኬ ልክ እንዲህ አድርገን ሬጂስተር አድርገን ከጨረስን በኋላ አሁን እዚህ ጋር እንደምትመለከቱት ልክ ስቴፕ 3 አካውንታችን እና የአፑ ስታይል ምን ይመስላል። አሁን አካውንታችን በተሳካ ሁኔታ ክሬት አድርገናል። ከታች እንደምትመለከቱት 5 በተኖች አሉ።
5 በተኖች አሉ ልክ እንዲህ እንደማሰምርላችሁ ማለት ነው። ሶ የመጀመሪያው ላይቭ ነው እዚህ ጋር እንደምትመለከቱት ስትነኩት እዚህ ጋር ላይቭ የሚለውን ምንድነው ነኩት ላይቭ እንድትገቡ የሚያገለግላችሁ ፊውቸር ነው። እዚህ ጋር እንደምታየው ላይቭ እንድትገቡ የተቀመጠው ላይቭ እንድትገቡ የሚያገለግላችሁ ፊውቸር ነው። እና ደግሞ እንደምትመለከቱት የተለያዩ ሰዎች እዚህ ጋር ላይቭ ስትሪም እያደረጉ ነው። ሶ እዚህ ጋር ደግሞ ፖስት የምትለዋን ስትነኳት ፖስት የሚለው ደግሞ ልክ እንደ ሌሎች እንደተለያዩ ፕላትፎርሙ ላይ ጽሁፎችን ወይንም ደግሞ ቪዲዮ ፖስት ማድረግ እንችላለን። ብዙ ሰዎች ደግሞ ፖስት ያደረግነውን ፎቶና ቪዲዮ ላይክ እና ሼር ሲያደርጉ ለእኛ ኮይን ይሰጠናል ማለት ነው። ኦኬ ቀጣይ ደግሞ የምናየው ክለብ ነው። ክለብ እዚህ ጋር እንደምትመለከቱት ክለብ እናንተ ላይ ጆይን ባደረጋችሁ ቁጥር የምታገኙት ሪዋርድ አለ፣ የምትሰሩት ነገር አለ። እሱም ራሱ የሆነ ህግና መስፈርት አለው ማለት ነው። ቀጣይ ወደ ቻት ነው የምንገባው። ቻት እዚህ ጋር እንደምትመለከቱት ነው። ልክ ቻት ላይ ከገባን በኋላ ከሲስተም የሚመጡ ሜሴጅ እንዲሁም ከተለያዩ ሰዎች ወይም ግለሰቦች በውስጥ መስመር የሚመጡ ጉዳዮች የምታገኙበት የሜሴጅ ቦታ ነው ማለት ነው። ሶ አሁን ደግሞ ሚ የሚለው ላይ ከገባን በኋላ ራሳችሁን አካውንት እና አጠቃላይ መረጃ የምታገኙበት ኦፕሽን ነው። ለምሳሌ እዚህ ጋር ስማችሁ መመልከት ትችላላችሁ። እንዲሁም ደግሞ እዚህ ላይ ፎሎ ያደረጋችኋቸውን ሰዎች እንዲሁም እዚህ ጋር ደግሞ ፎሎ ያደረጓችሁን ሰዎች እና ፍሬንዶችን መመልከት ትችላላችሁ ማለት ነው። ከዛ ደግሞ ወደታች ወረድ ብለን እዚህ ጋር ማይ አካውንት የምትለዋ ላይ ከመጣን በኋላ ምንድነው የመጀመሪያዋ ይቺ ኮይን ናት። ኮይን የሚቀመጥበት እንትን ነው ቦታ ነው። ሁለተኛው ደግሞ እዚህ ጋር ያለው ሁለተኛው ላይ ደግሞ እንደምናየው ፖይንት ነው። ፖይንት ነው የሚቀመጠው። ሶ እዚህ ላይ እናንተ የሰራችሁትን ፖይንት ወይንም ደግሞ ኮይን እዚህ ላይ ማየት ትችላላችሁ ማለት ነው። ከዛ ደግሞ ቀጣይ ወደ ታች ወረድ ስንል ማይ ሌቭል ነው። አሁን እኛ አዲስ ጀማሪ ስንሆን ሌቭላችን 0 ነው ማለት ነው። 0 ነው ግን ከዛ በኋላ እያደገ በደንብ እየሰራን ስንል ሌቭላችን እየጨመረ ይሄዳል ማለት ነው። እዚህ ጋር ስቴፕ ላይ ከደረሳችሁ በኋላ እንደምትመለከቱት ከታች ኢንቫይት ፍሬንድስ የምትል ኦፕሽን ታገኛላችሁ እዚህ ጋር ማለት ነው። ኢንቫይት ፍሬንድስ የሚለው ጋር ትገቡና የምታደርጉት አንድ ወሳኝና አስገዳጅ ነገር አለ። ወደ ታች ወረድ ትሉና ማይ ኢንቫይት የምትል የሚለው ትነኩትና እዚህ ጋር ማለት ነው። እዚህ ጋር ትነኳትና ከታች ማይ ኢንቫይተር የምትል ታገኛላችሁ እዚህ ጋር ማይ ኢንቫይተር እና ከዛ ደግሞ ከጎን ላይ በቢጫ ጽሁፍ የተጻፈች አድ የምትል ኦፕሽን ታገኛላችሁ ማለት ነው። ስለዚህ እዚህ ጋር አድ የምትለዋን ትነኩና ወደ ውስጥ ትገባላችሁ። የምነግራችሁን አይዲ ናምበር እዚህ ጋር ትሞላላችሁ ማለት ነው። 69 73 14 40 ብላችሁ ትሞላላችሁ በጥንቃቄ። እስከዛ ሰሚት የምትለዋን እዚህ ጋር አንድ ጊዜ ሰሚት ትሉታላችሁ ማለት ነው። ሰሚት ስቴፕ 4 ላይቭ አገባብና የፊት አሻራ አሰጣጥ የሚለውን ነው የምናየው። እንግዲህ እንደምትመለከቱት ላይቭ ለመግባት ግዴታ የፊት አሻራ ያስፈልጋል። ለምሳሌ ላይቭ የሚለው ጋር ትሄዱና እዚህ ጋር ሁለት አይነት ላይቭ የሚለው ጋር ትሄዱና ማለት ነው ልክ እንደዚህ ምንድነው ፕሊዝ ኮምፕሊት ፌስ ዴዲኬሽን ፈርስት ይላል። ቬሪፋይ ማድረግ አለባችሁ ግዴታ ላይቭ ለመግባት ማለት ነው። እዚህ ጋር ቬሪፋይ የምትለዋን ትነኳታላችሁ። እዚህ ጋር እንደምትመለከቱት ከታች ላይ ሁለት አይነት ላይቭ ነው ያለው። ፓርቲ ላይቭ እና ላይቭ ይባላል ማለት ነው። ፓርቲ ላይቭ ላይ ማንኛውም የፊት አሻራ የሰጠ ሰው ወንድም ሴትም መግባትም ይችላል። ነገር ግን ላይቭ የሚለው ደግሞ የግድ ሙሉ ስክሪኑ ላይቭ ለመግባት ግዴታ ቻርም ሌቭል 3 ላይ መድረስ ያስፈልጋል። አፕግሬድ ማድረግ፣ ኤክስቼንጅ ማድረግ፣ ኮይን መቀየር፣ ጋምብል ማድረግ ያስፈልጋል ማለት ነው። እነዚህን እንደዚህ ናቸው ማለት ነው። ስቴፕ 5 የምንሰራቸው ታስክና ስራዎች ምንድን ናቸው?
ሁለት አይነት ስራዎች ልትሰሩ ትችላላችሁ። አንደኛው ኤጀንቱ ናችሁ ልትሰሩ ትችላላችሁ። ሁለተኛው ደግሞ ሆስቱ ናችሁ ልትሰሩ ትችላላችሁ። ነገር ግን የኤጀንት ሆስትም ሆናችሁ መስራት አትችሉም። ምክንያቱም ኤጀንት ልጆችን ኢንቫይት ማድረግ አይችሉም። ሆስት ብቻ ነው መላክ የሚችለው። ስለዚህ ወደ ሆስቱ ናችሁ ልጆች ኢንቫይት እያደረጋችሁ ገቢ መሰብሰብ ትችላላችሁ። ወይም ደግሞ ኤጀንቱ ናችሁ በእናንተ ስር ይዛችሁ ማሰራት ትችላላችሁ። አንዱን ትመርጣላችሁ ማለት ነው። ኦኬ፣ ስለዚህ ወደ ታስክ ሴንተር እንሄዳለን። እዚህ ጋር እንደምትመለከቱት ታስክ ሴንተር የሚል ኦፕሽን አለልን። ታስክ ሴንተር ላይ ትሄዱና እዚህ ጋር እኔ አሁን የቆየ ስለሆነ አካውንቴ እዚህ ጋር እንደምትመለከቱት ምን አለ ኒው ካመር የሚል አለ እናንተ ላይ መጀመሪያ፣ ከዛ ታስክ የሚል አለ፣ ከዛ ላይቭ የሚል አለ እና ፕሌይ የሚል አሉ። ሶ የመጀመሪያው ባይንድ ፎን ማድረግ ነው። ያው ዴይሊ ነው ይሄ የሚሰራው። ኒው ካመር ስትሆኑ ብዙ እንትኖች ይመጡላችኋል። እነሱን እያነበባችሁ መሙላት ነው ማለት ነው። ከዛም ዴይሊ ላይም አለ ላይቭም ፕሌይም ላይ አለ ማለት ነው። እነሱን ታስኮች በስርዓት በተገቢው መንገድ መስራት ትችላላችሁ ማለት ነው። ኒው ካመሩ ናችሁ። አሁን ደግሞ የምናየው ስለ ሌቭል ነው ማለት ነው። ኦኬ፣ ሌቭል ላይ ከገባን በኋላ ሁለት አይነት ሌቭል አለ። የመጀመሪያው እዚህ ጋር እንደምትመለከቱት ቻርም ሪች ሌቭል እና ቻርም ሌቭል የምንለው ማለት ነው። እንደምታዩት እንግዲህ ሪች ሌቭል እናንተ እንደምትሰጡት ጊፍት ነው። ቻርም ሌቭል ደግሞ እናንተ እንደምትቀበሉት ጊፍት መጠን ይወስናል ማለት ነው። ስለዚህ 150K ቢን ደርሳችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። በኢትዮጵያ ንግድ ባንክ፣ በቴሌብር እና በአቢሲኒያ ባንክ ማለት ነው። ሶ የመጨረሻው ስቴፕ ሲክስ ነው ማለት ነው። ሃው ቱ ኢንቫይት ፍሬንድስ፣ እንዴት አድርገን ልጆችን ኢንቫይት ማድረግ እንችላለን። ሚ የሚለው ጋር ትገባላችሁ። መጨረሻው ኦፕሽን ላይ ሚ የሚለው ላይ ከገባችሁ በኋላ እዚህ ጋር እንደምትመለከቱት ኢንቫይት ፍሬንድስ የምትል ኦፕሽን አለች። እዚህ ጋር ልክ እሷን ክሊክ አድርጋችሁ እንደገባችሁ እዚህ ጋር እንደምትመለከቱት ጎ ኢንቫይት እና እዚህ ጋር ማይ ኢንቫይት የምትል አማራጮች ታገኛላችሁ ማለት ነው። ስለዚህ እዚህ ጋር የመጀመሪያውን እንደምትመለከቱት በቢጫ ጎ ኢንቫይት የሚለውን አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። ሶ እዚህ ጋር ከተደረደሩት 5ቱ ወይም 7ቱ አማራጮች ውስጥ እንደፈለጋችሁ አድርጋችሁ መላክ ትችላላችሁ ማለት ነው። የመጀመሪያው በኮፒ ሊንክ ነው። ሁለተኛው በዋትሳፕ መላክ ትችላላችሁ። ሶስተኛው በፌስቡክ መላክ ትችላላችሁ። እንደምትፈልጉት አድርጋችሁ ለፍሬንዶቻችሁ በእንደዚህ አይነት መንገድ ፍሬንዶችን ኢንቫይት ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር እኔ በኮፒ ሊንክ ላሳያችሁ። እዚህ ጋር ኮፒ ሊንክ የምትለውን አንድ ጊዜ ትጭኑታላችሁ። ከዛ እንደምትመለከቱት በራሱ ጊዜ ኮፒ ሊንክ ኮፒ ቱ ክሊፕ ቦርድ ይላችኋል። ልክ ይችን ኮፒ አድርጋችሁ ትሄዱና ወይ ቴሌግራም ላይ ወይ ፌስቡክ አካውንት ላይ ሂዳችሁ ይችን ኮፒ ያደርጋችኋትን ሊንክ ሂዳችሁ እዛ ላይ ፔስት አድርጋችሁ ትልኩላችኋላችሁ። ልክ እነሱ ደግሞ እናንተ በላካችሁላቸው ሊንክ ተጭነው ወይም ክሊክ አድርገው እንደገቡ አፑን አውርዱ ይላችኋል። ስለዚህ አፑን ልክ እናንተ በላካችሁላቸው ሊንክ ገብተው ካወረዱና በስትክክል አሁን እንዳሳየዋችሁ አድርገው ሬጂስተር አድርገው ተመዝግበው ገብተው እንትን ካሉ በኋላ ልክ እናንተ ኢንቫይት እንዳደረጋችኋቸው ይቆጠራል ማለት ነው። ስለዚህ በዚህ መልኩ ልጆችን ኢንቫይት ማድረግ ትችላላችሁ ማለት ነው። ስለዚህ ጋይስ ይሄን ይመስላል ማለት ነው። ለተጨማሪ መረጃ ፎሎ፣ ሼር፣ ላይክ ማድረግ እንዳይረሳ። ቴንክ